በመጀመሪያ በያዝነው ዓመት የነበሩብንን ዘርፈ ብዙ ችግሮች፣ ፈተናዎች፣ ተግዳሮቶች አልፋችሁ ብሩህ ተስፋ፣ ብሩህ ድል የሚጨበጥ ድል ወደምናገኝበት አዲሱ ዓመት በሰላም እንኳን አደረሳችሁ ላችሁ እወዳለሁ። 2016 የጀመርናቸውን በርካታ ፕሮጀክቶች የምናስመርቅበት፣ በኢኮኖሚ ረገድ የገጠሙንን ፈተናዎች የምናቃልልበት፣ ኢትዮጵያ ጸንታ የቆመች ለአፍሪካ መከታ የሆነች ሀገር መሆኗን ለብዙ ዜጎች የምናሳይበት፣ እጅግ ትላልቅ ድል የሚመዘገብበት፣ ዛሬም ጸንተን የምንሻገርበት ብቻ ሳይሆን ኢትዮጵያ የአፍሪካ ፓወር ሃውስ እና ተፈላጊ መሆኗን የምናረጋግጥበት ዘመን ነገ ሊመጣ ነውና እንኳን ደስ ያላችሁ። በጎነት መስፈርት አልባ ነው። በጎነትን መለካት መስፈር አይቻልም። በጎነት እንዲሁ ከማይነጥፍ ምንጭ እየቀዱ መስጠት ነው። ምንጩ ከማይነጥፍ በጎ አምላክ፣ በጎ ፈጣሪ ዝናብ በነፃ እንደሚሰጠን ሁሉ እኛ በነፃ ጤንነት፣ አፍላ ጉልበት የተሰጠን ሰዎች በመጀመሪያ ለእናት ለአባታችን፣ ለወንድም ለእህቶቻችን፣ ለጎረቤቶቻችን፣ ለሰፈራችን ከዚያም ማለፍ ሲል ለሀገራችን፣ ለአፍሪካ አህጉራችንም ጭምር ሳይከፈለን በነፃ የምናገለግልበት የምንሰጥበት እሳቤና የተግባር መነሾ ስለሆነ በጎነት ለዚህ ታላቅ ዓላማ ተሰልፋችሁ ተሰማርታችሁ ትላልቅ ድል የሰራችሁ ወጣቶች በድጋሚ እንኳን ደስ ያላችሁ ላችሁ ፈልጋለሁ። በጎነት ቀብድ አይጠየቅበትም። በጎነት ለወለድ አይሰላበትም። በጎነት ቀስቃሽ የሚያበረታታ ኃይልም አያስፈልገውም። በጎነት ግን ነፃ አይደለም፣ ዘር ነው። ዛሬ የዘራችሁ ወጣቶች ካለምንም ጥርጥር በማምሻ እድሜያችሁ ታጭዱታላችሁ። ክፉ የዘራም የዘሩን እንደሚያጭደው ሁሉ በመልካምነትና በበጎነት የምትሰሩ ወጣቶች እንዲሁ ከመልካም ስራችሁ ታጭዳላችሁ። ድሮ በሀገራችን አንድ እንግዳ ራቅ ካለ ስፍራ ሲመጣ የእግዚአብሔር እንግዳ ነው ኬሱማ ረቢቲ ይባላል። የእግዚአብሔር እንግዳ ወይም ኬሱማ ረቢ የሚባለው ግለሰብ ቤት ሲመጣ እንደ ዋዛ አይቀበልም ተቀባዩ። ከሌለው ቆርሶ ከፍሎ አጥቦ አብልቶ አስተኝቶ ሸኝቶ መልሶም ስለመጣና ስለመረጠው አመስግኖ ነው የሚለያዩት። ያ ባህል ይጠቅመናል። አሁንም የምንቀበል የምንካፈል የምናካፍል የምንሰጥ ቸር የሆን ብንሆን የላቀ ነገር እንቀበል ይሆናል እንጂ አናጣምና ወጣቶች አልከሰራችሁም። መልካም ዘር ዘርታችኋል። በጎ ስራ የምትሰሩ ወጣቶች በጎ ከማይሰሩ ሰዎች ለመማር አታስቡ። ፍሬ ሊያፈራ ያልተፈቀደለት ያልተፈጠረ ዛፍ ምንም ግንዱ ቢረዝም ምንም ቅጠሉ ቢሰፋ ምንም ስሩ የሰደደ ቢሆን እንዲሁ ረጅም ዛፍ እናያለን እንጂ ፍሬ አናይም። እናንተ ግን መልካም ዘር የምትዘሩ ወዳችሁና ፈቅዳችሁ ለኢትዮጵያ በነፃ የሰጣችሁ ወጣቶች አንድ ነገር ላረጋግጥላችሁ እወዳለሁ። አንደኛ አንሸነፍም። ሁለተኛ